በህንድ ሲኒማ ታሪክ ውስጥ እንደሱ ያለ ደፋር አደገኛና ሕግጋትን በሙሉ የሰባበረ ሰው መጥቶ አያውቅም። በሁለት በሚጋልቡ ሞተር ብስክሌቶች ላይ እግሮቹን ዘርግቶ በመቆም ወደ ቦሊውድ ሲቀላቀል መላው ህንድ በድንጋጤ ደንዝዞ ቀረ። ይሄ ተራ ተዋናይ አይደለም። ከሞት አፍ ጋር እየተጫወተ አደገኛ ድርጊቶችን ያለምንም ምትክ ራሱ የሚሰራ የህንድ ሲኒማን ዙፋን የተቆጣጠረ የቦሊውድ ንጉስ ነው። ዛሬ ስለ አጃይ ዴቫገን እስካሁን ሰምታችሁት የማታውቁትን ጥልቅ ምስጢር፣ ህይወቱን የቀየሩ አደገኛ አደጋዎችና የቦሊውድን ዳይሬክተሮች ሳይቀር ያስደነገጠውን አስደናቂ ታሪኩን በዝርዝር ይዘንላችሁ ቀርበናል። ይሄንን ቪዲዮ ሳታዩ ካለፋችሁ የቦሊውድን ትልቁ ምስጢር ታጣላችሁ። ላይክ እና ሰብስክራይብ በማድረግ ወደዚህ አስገራሚ ጉዞ ግቡ። አጃይ ዴቫገን የተወለደው ተራ ቤተሰብ ውስጥ አልነበረም። አባቱ ቪሩ ዴቫገን በህንድ ሲኒማ ታሪክ ውስጥ ትልቁ የአክሽን እና የስታንት ዳይሬክተር ነበር። አጃይ ገና በህፃንነቱ ነበር በደም በእሳትና በአደገኛ አደጋዎች መካከል እያደገው። አባቱ ገና በልጅነቱ የሞት ፍርሃትን ከውስጡ አብዝቶ ጣለበት። ለፊልም ሲባል ህይወቱን አደጋ ላይ መጣል ለሱ ተራ የዕለት ዕለት ልምምድ ሆነ። በ1991 ዓመተ ምህረት ፉል አውር ካንቴ የተባለው ፊልም ሲያስተዋውቁት ዳይሬክተሮቹ ተራ መግቢያ አልፈለጉም። አጃይ በሁለት ፈጣን ሞተር ብስክሌቶች ላይ እግሩን ዘርግቶ በመቆም ወደ ስክሪኑ ገባ። በዛች ቅጽበት በህንድ ሲኒማ ቤቶች ውስጥ የነበሩ ተመልካቾች በሙሉ ከወንበራቸው ተነስቶ አጨበጨቡለት። አንዳንዶቹም በድንጋጤ ጮሁ። በዛች ምሽት አዲስ የቦሊውድ አፈታሪክ ተጻፈ። አጃይ ዴቫገን በስራ ውስጥ አንድም ቀን የሰው ምትክ ተጠቅሞ አያውቅም። ቲንግሃም እና ፊቫይ ፊልሞች ላይ በአስከፊ የበረዶ ማዕበልና በከፍተኛ ህመም ውስጥ ሆኖ እንኳን ቀረጻውን አላቆመም። አጥንቶቹ ተሰባብረዋል፣ አይኖቹ ተጎድተዋል፣ ደሙ ፈሰዋል። ነገር ግን ይሄ የማይበገር ሰው በፍጹም እጁን አልሰጠም። በታዋቂነቱ ላይ እያለ ከቦሊውድ ተዋናይዋ ንግስት ካጀል ጋር ተገናኘ። ሙሉ በሙሉ ተቃራኒ ባህሪ ነበራቸው። እሱ ጸጥተኛ፣ ኮስታራ፣ እሷ ደግሞ ተጫዋች። መላው የህንድ መገናኛ ብዙሃን ይህ ግንኙነት 1 ወር እንኳን አይዘልቅም ብሎ ተነበዩ። ነገር ግን አጃይ ሁሉንም ትንቢቶች በመስበር ካጀልን አግብቶ ጠንካራ ቤተሰብ ገነባ። ዓለምንም አፋቸውን ያስያዘ እውነተኛ ፍቅር አሳየ። አጃይ ተዋናይ ብቻ ሆኖ አልቀረም። የራሱን ፕሮዳክሽን እና የቪዥዋል ኢፌክት ኩባንያ በመክፈት የህንድን ሲኒማ ከፍ አደረገው። ዛሬ በህንድ ሲኒማ ውስጥ ያለ እሱ ፍቃድና ተጽዕኖ የሚንቀሳቀስ ትልቅ ነገር የለም። ይህ የሰማችሁት ነገር ገና የአጃይ ዴቫገን ታሪክ የመጀመሪያ ብቻ ነው። በቀጣይ ክፍል የምናቀርብላችሁ ደግሞ ከሻሩክ ካን ጋር የነበረው ምስጢራዊ ጠብ እና በፊልም ኢንዱስትሪ ውስጥ የሰራቸው ጭንቅላት የሚበታትኑ ምስጢሮችን ይሆናል። ይህ ታሪክ እንዳያመልጣችሁ ሰብስክራይብ አድርጋችሁ የደውል ምልክቷን ተጫኑ። ቪዲዮውን ሼር በማድረግ ይበልጥ እንዲዝናኑበት አድርጉ። በቀጣይ አስደናቂ ቪዲዮ እስከምንገናኝ ደህና ሁኑ።